ነፍሳቸውን ለሰይጣን የሸጡ ታዋቂ የሀገራችን ዝነኛ አርቲስቶች። እኛ አርቲስቶች ነፍሳቸውን ለሰይጣን በመሸጥ የዝና ጥሪን ነክተዋል። ኢሉሚናቲ ምስጢራዊ ኃያልና ኃይል የሆነ ግለሰቦች፣ ሃይማኖታዊ መሪዎች፣ ፖለቲከኞች፣ የባንክ ሰዎች፣ አርቲስቶች ያሉበት የዓለም መንገደኞች ማህበር ነው። ዓላማቸውም ዓለምን በሙሉ በፖለቲካ፣ በኢኮኖሚ እና በማህበራዊ መስኮች ላይ ቁጥጥር ለማድረግ እና የአዲስ ዓለም መመስረት ነው። በዚህ ንድፈ ሐሳብ መሰረት ኢሉሚናቲ ታዋቂ ሰዎችን፣ ሙዚቀኞችን፣ ተዋናዮችን እንዲሁም በግዙፉ ሚዲያና የፕሮፓጋንዳ ስልቶችን በመጠቀም የህዝብን አስተሳሰብ ለመቆጣጠር እና እሴቶቻቸውን ለማስተዋወቅ የሚንቀሳቀሱ አንድ የሃይማኖት ምልክት ነው። ይህም አምልኮ ወይም ደግሞ ማህበር በመባል ይታወቃል። በዚህ ንድፈ ሐሳብ ውስጥ ለኢሉሚናቲ የሚቆጠሩ ብዙ ምልክቶች አሉ። በጣም የሚታወቁትም 3 ማዕዘን፣ ትሪያንግል ወይም ደግሞ ፒራሚድ የሚባለው፣ ቁጥር 666 ወይም ደግሞ የጥፋት ቁጥር በመባል የሚታወቀው፣ የግብፅ ኦቢሊክስ ኦፍ ኢጂፕት፣ የጎረጎራ ባፎሜት ምስል፣ እነዚህም ከሚጠቀሱት ምልክቶች ውስጥ አንዱ ነው። ነፍሳቸውን ለሰይጣን የሸጡ ታዋቂ የሀገራችን ዝነኞች አቤል ተስፋዬ ወይም ደግሞ ዘ ዊኬንድ በመባል የሚታወቀው ግማሽ ኢትዮጵያዊ ግማሽ ካናዳዊ፣ የትውልደ ኢትዮጵያዊ አቤል ተስፋዬ ወይም ደግሞ ዘ ዊኬንድ በመባል የሚታወቀው የፖፕ ሙዚቃ አቀንቃኙ በቅርቡ ባዘጋጀው ኮንሰርቱ ላይ ነፍሱን ለሰይጣን መሸጡን በይፋ አሳውቋል። ከዚህ በፊትም እንደምናስታውሰው የፊቱን ቅርጽ ወደ ሰይጣናዊ ገጽታ በመቀየር የዘፈን ክሊፕ ሰርቶ እንደነበር ሁላችንም የምናስታውሰው ጉዳይ ነው። ይህ ትውልደ ኢትዮጵያዊ በዘፈኖቹ ላይ ሰይጣናዊ ምልክቶችን ሲጠቀም እንዲሁም በየኮንሰርቱ ላይ መስቀሉን በመዘቅዘቅ በይፋ ሲያስመለክተን ቆይቷል። እና እናንተስ የሀገሬ ልጆች ስለዚህ ሰውዬ ምን ትላላችሁ? What's wrong with his eyes? Thank you. Wow. Last time I received this award, it was በመቀጠልም በሀገራችን እጅግ በጣም ተወዳጅና ታዋቂ ስለሆነችው ሔዋን ገብረወልድ እናነሳለን። የምትወደውን ሰው ለማትረፍ ስትል ራስን የማጣት ያህል ትልቅ ኪሳራ የለም። መጀመሪያ ላይ ራሷን ሆና የመኖር ልምዱ ቢኖራትም ግንኙነታቸውን ለማትረፍ ስትል እውነተኛ ማንነቷን ቀስ በቀስ አታለች። ያልተጎዳች መስላ ህመሟን በጥርሷ ሸፍናለች። ይህ ሁሉ የሆነው እሱን ለማጣት ነበር። በመጨረሻም ግን እሱንም ሆነ ራሷን አታለች። የእሷ መጎዳት ለእሱ ምንም እንደማይመስለው እያወቀች እንኳን እንዲያለች ትጠይቀዋለች። ምን ይጠቅምሃል ማደር ከእንባዬ ከዓይኖቼ መሃል። በዚህኛው ዘፈኗ ነበር ከሰው ልብ ውስጥ የቀረችው። እንኳን ያፈቀረ ምንም የሌለበት ሰው ነበር በዚህኛው ዘፈኗ ያለቀሰው። በተመሳሳይም ሔዋን ገብረወልድ በሙዚቃ ቪዲዮቿና በሙዚቃ ስራዎች ውስጥ የምስጢራዊ ምልክቱን እንደምትጠቀም በግልጽ እንመለከታለን።
በመቀጠልም ልጅ ሚካኤልን እንመለከታለን። ተነቅሶ እገባለሁ ቤተሰባይ አትገባም አሉኝ ቤተሰማይ በማለት ከወዲሁ ሲኦል መውረሱን ያረጋገጠ ይመስል በዘፈኖቹ ላይ ተናግሯል። ልጅ ሚካኤል ፋፍ እንዲሁም በአብዛኛውን የዘፈን ክሊፑ ላይም ሆነ በኮንሰርቶቹ ላይ ምልክቱን እንደሚጠቀም እናውቃለን። ይህ ነገር እንዴት ነው? የሀገሬ ሰዎች እውነት ልጅ ሚካኤል ኢሉምናቲ ነውን? ወይስ ዘፈኖችን ወይም ደግሞ ኮንሰርቱን ለማድመቅ ነው ምልክቱን የሚጠቀመው? አንቺን ያለው ማነው? አንቺ ሰው ልብሽ ያለው ማነው? ሲሉ ሰማ አለው ኩራት ሰውነክታባ ያለው መጣት አሁን የመቀል አርጊሙላ አዳይቴደ ኩራቴውላ አሰላሜ ኩራ እንግዲህ የሷለታ የተዋለች ስቅቅር አንቺ ቆንጆ የማረ ንጉሥ ቆመ ከወንበሩ መታሽ ተብሎ ቢናገሩ እናት ሲሉሽ ልጄ አባት ሲሉሽ ወይ ኮከቤ 3 6 9 የአልበሙ መጠሪያዎች ነበሩ። ይህ ነገር ከምልክቱ ጋር ግንኙነት ይኖረው ይሆን? ሮፍናን ዘሮፍ ሳይድ የሚለው የፎቶ አነሳስ ምልክቱም ይጠቀሳል። ይህ ሰው ነገሩ ወዴት ነው? እንዴትስ ነው? ሸግዬ በሚለው አልበሙ ላይ ሙሉ ቪዲዮ ሙዚቁ ይህንን ምልክት ያሳየናል። ሮፍናን ውድ ቤተሰቦቻችን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እናንተስ ምን ትሉናላችሁ? ሰብስክራይብ፣ ሼር፣ ላይክ በማድረግ የቻናላችን ቤተሰብ ይሁኑ። ተራራዋን ባሰ አገሩም ደሴ አገሩም ቆቦ ውሃውም ከሚሴ ውሃውም ሀይቅ ነው ውሃውም ገራገር እኔ ከተማ ሰው